ዛሬ ጉዞ ወደ ፌስቡክ ነው። እንግዲህ ጉዞ ወደ ፌስቡክ ነው። ጉዞ ወደ ሶሻል ሚዲያ ነው። እንግዲህ ማን ነው ዘረኛ፣ ማን ነው ዘረኛ አይደለም? ምን ነገር በዚህ ላይ ልንነጋገር። ሰላም ሰላም፣ እንደምናመሻችሁ ሰላም ናችሁ ወይ? የሳራ ኢንፎ ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን። ለምንድን ነው ሀዘን የለበሳችሁት ብዬ ከሚጠይቃችሁ በፊት ካነበብኩት ካየሁት ከዘረኝነት እኔም ተዋህዶ ነኝ። ግን ተዋህዶም ሆኖ ኦሮሚያ ክልል ተወልጄ አድጌ እኔ ቤተ ክርስቲያን ሂጄ እንደዚህ ቆሞ በኦሮምኛ የሚያስተምረኝ የለም። አላየሁትም። ሲጀመር እሁድ እገባሉ 10 ሰዓት ጨርሶ እወጣሉ። 10 ሰዓት ማለት 4 ሰዓት ከቀኑ ጨርሶ እወጣሉ። ስንት ሰዓት ነው የሚያገለግሉት? 2 ሰዓት ወይም 3 ሰዓት ብቻ። ከዛ ምን ይላሉ? የምንበላ ነገር የለም፣ የቤት ኪራይ ይላሉ፣ ወይም ቤት ስጡን ይላሉ፣ የዕጣን መግዣ ይላሉ፣ የሻማ መግዣ ይላሉ። ምንም አንድ ቀን ወደ ኋላ ብለን አናቅም። ከዛ ሰው ሲሞትብን ለፍታት እነዚህ ቄሶች አይገኙበትም፣ አይመጡም። ብጠሩም አይመጡም፣ ይቀራሉ። ከመጡ ደግሞ አረቄ፣ ጠላ፣ እንጀራ፣ ወጥ በስጋ ተዘጋጅቶ ነው የሚጠብቃቸው። እሺ ይህ ሁሉ እየተደረገላቸው ኦሮምኛ ስንናገር አንድ መልስ የማይሰጡ ቄሶች ምን ሊያረጉ ነው? የኛ ቤተ ክርስቲያን እናገለግላል። በምን ቋንቋቸው ሊያገለግሉ ነው? እስቲ በምናችሁ ነው? እኛ እንግዲህ እነሱ ሲያስቀድሱ አፋችን ከፍተ መቆም ነው። እነሱ ውረዱ ተነሱ ሲሉ እነሱን እያየን ነው፣ አንሰማም። ዘረኝነት ላላችሁትን ነው እኔ ዛሬ ዘረኝነት ላላችሁትን ይዤ የመጣሁት ይሄ ነው። ከዛ ደግሞ ከቤተ ክርስቲያን መሬት ብዙ መሬት ይወሰድና ማለት ነው፣ በሄክታር የሚቆጠር መሬት ይወሰድና እስቲ አባቴ እዚህ ይቀበር፣ ወንድሜ እዚህ ይቀበር ሲባል ኖ መሬት አይሰጠንም። ከማን የተወሰደው ያ መሬት? ከኛ ከኦሮሞቹ፣ ከገበሬዎቹ ወይም ከቆቴ ቡላ ላይ ነው። ከዛ የት ይሄዳል? ወደ ዳገት። ያላ ተሸክማችሁ ሄዱ፣ ይሄን ሬሳ ወደ ዳገት ግፉ እንባላለን። ከዛ እንጀራ፣ ትኩስ እንጀራ በአናታችን ላይ ተሸክመን፣ አረቄ ተሸክመን፣ ጠላ ተሸክመን የምንሄደው ለኛ ህዝብ ሳይሆን ለቄሶቹ ነው። ተረስተዋል እንደ የገጠር ልጆች ረሳችሁ እንደ የአማራ ልጆች፣ የገጠር ልጆች ተረሳ ይሄ ሁላ። እና ዛሬ ምን ችግር አለው? በኦሮምኛዬ የሚያስቀድሰኝ መጥቶ በኦሮምኛዬ የሚያስተምረኝ መጥቶ ካስቀድሰኝ ምን ችግር አለው? ምን ችግር አለው? ቤተ ክርስቲያናችን ውስጥ የኦሮሚያ ክልል ቤተ ክርስቲያን ውስጥ በኦሮምኛ መጽሐፍ ከተነበበልኝ ምን ችግር አለው? ምንድን ነው ችግራችሁ? ሀዘን በሀዘን የለበሳችሁት ምን ለንጉስ ምኒልክ መዝሙር እየዘመራችሁ አለ እናንተ። እኛስ ለምን በታደም ብሩ መዘመር ለምን አንችልም? ያለ ንጉሶቹ ሌላ እምነት ሌላ ነው። እናንተ ግን አንድ ላይ ነው የተጠቀማችሁት። እምነት አይደለም ዘረኝነት ነው ይሄ። እምነት ሳይሆን ዘረኝነት ነው። ለምን ዘረኝነት? ኦሮሞ ዘረኛ ትላላችሁ? አንድ ነገር መልሱልኝ። እኔ የአማራ ልጆች ባይኔ ነው የማደርጋችሁ። ባይኔ እወዳችኋለሁ፣ አክብራችኋለሁ። ግን የሚሆነው ነገር ትክክል ነው ብላችሁ ታስባላችሁ?
ብዙ የአማራ ክልል እንትኖች ጓደኞችም አሉ። ወደ ባህር ዳርም እሄዳለሁ፣ ወደ ጎንደርም እሄዳለሁ፣ እመጣለሁ። ችግር የለውም። አሁን ግን አላቅም፣ ሊሄድ ይችላሉ፣ ላይሄድ ይችላል። እንደዚህ ከተፈጠረው እንኳን ባልሄድም ራሱ ይመረጣል። ግን ዘረኝነት እኛ ጋር ሳይሆን እናንተ ጋር መሆኑን አረጋግጡ። እንዴት ብትሉኝ እኔ ዛሬ ኦሮሞኛ ተናጋሪ ኦሮሚያ ክልል የተወለድኩት በኦሮሞኛ ፊደል የቆጠርኩት ልጅ ነኝ። አንድ እናንተ ግን እኔ የኦሮሚያ ክልል የተወለድኩት በቁቤ የተማርኩት ልጅ ነኝ፣ ግን አማርኛ ተናጋሪ ነኝ። ጆሮዬን አልከደንኩ። አማርኛ ተናጋሪ፣ አማርኛ መጻፍ የሚችል ሰው ነኝ። እሺ የአማራ ክልል ልጆች እስቲ ኦሮሞኛ አንድ ቃል ተናገሩ። የጋላ ነው ብላችሁ ስትንቁ አልነበረ? ይሄ አናወራምኛ ጋላ ነው ስትሉ አልነበረ? እና ምን ችግር አለው? ጋላ በራሱ ጋልነት ካኮረ ኩራት ከተሰማው ምን ችግር አለው? እናንተ ኦሮሞ ጋላ ብላችሁ ኦሮሞ ከብት ብላችሁ ስትስንቁን አልነበረ? ገና መረጃውን ከፌስቡክ ጉርጉሬ ያመጣላችኋለሁ። ማን ዘረኛ እንደሆነና ማን ከሰው ጋር ተስማምቶ እንደምኖር በአይናችሁ ታያላችሁ። ሲጀመር አይታችኋል። ግን የበላያችሁን ቃል ውስጥ ስላላችሁ ነው ዝም ብላችሁ እንደ ከብት የምትጎተቱት። ከብት ማለት ስድብ አይደለም። ከብት በዚህ ከነዳው በዛ ነው የሚሄዱት እንጂ ላው ካልሄዱ ከተመለሱብኝ በድንጋይ ነው እምላቸው ወይም በዱላ ነው እምላቸው። ኦኬ እኛ ከብቶች ነን፣ እናንተ አዋቂ ናችሁ። እኛ ከብቶች ነን፣ እናንተ አዋቂ ናችሁ። ግን እነዚህ ከብቶች ባይኖሩ እንደ እንስሳችሁ አቆጠራችሁን ነበረ። እሺ ከብቶች ባይኖሩ ከየት ልትበሉ ነው? ከየት ልታመጡ ነው? የምትበሉት የምታርሱበት ማን ነው ምረዳችሁ? ከብት እኮ ነው፣ በሬ እኮ ነው። ኦሮሞ ከብት ስትሉ ትንሽ እንኳን አታፍሩ። ለምን? ከኦሮሞ እጅ እየበላችሁ እየጠጣችሁ ከኋላ ስትጋፉ እንኳን ምንም እንትን አይሰማችሁ፣ ትንሽ እንኳን አይሰማችሁ። የፈለጋችሁትን በሉ። የአማራ ክልል ልጆች ንቁ፣ ተነሱ። ምንድነው በሶሻል ሚዲያ ላይ የሚወራው ሁሉ እውነት አድርጋችሁ የተነሳችሁት? ፈጣሪያችን አንድ ነው። አዳም የፈጠረን ሁላችን ነው። ቤተ ክርስቲያናችን አንድ ነች። ግን እኛ በኦሮምኛ ስላስቀደስ ነው ብቻ ነው እንደዚህ ሀ ብላችሁ የተነሳችሁት። ምን ስለሆናችሁ ነው ሀዘን የለበሳችሁት? እና ሀዘን የለበሳችሁ ለማን ነው? ማን ነው የሞተው? ማን ነው የሞተው? እኛ እኮ ኢየሱስ ክርስቶስን እንወደዋለን። የሱ ልጆች ነን። ማን አንወድም ያለው ሰው አለ? ኢየሱስ ክርስቶስን አናከብርም ያለው ሰው አለ? የለም። ግን ኢየሱስ ክርስቶስ በኦሮምኛ እናወድሶ ነው ያለው። ኢየሱስ ክርስቶስ በቋንቋችን እንለምናለን ነው ያለው። ኢየሱስ ክርስቶስ በቋንቋችን እንዘምር ነው ያለው። ሌላ ነገር ምናችሁ ነው የተነካው? ኦሮሞ ምናችሁ ነው የነካው? ኦሮሞ ግም ነው ስትሉ አልነበረም? ኦሮሞ ከብት ነው ስትሉ አልነበረም? እሺ ዛሬ ኦሮሞ ግሙ ኦሮሞ ሲነሳ ምንድን ያስለቀሳችሁት? ምንድን ያስለቀሳችሁ? ምንድን ሀዘን ያስለበሳችሁ? ቆይ እኔ የገረመኝ ነገር እንደዚህ ቤተ ክርስቲያን እችን የመሰለች ቤተ ክርስቲያን እንደዚህ ሀዘን ስታደርጉ ትንሽ እንኳን አይሰማችሁም? እስከ መቼ ልትዘልቁ? ኦሮሞ አትንኩ። ቆርጦ ከተነሳ አይመለስም። በቃ ሰምታችኋል። ትላንትና ምድር ዘፋኝ ምድር አስማሪ ሁላ ሴቶቹ የፓንታቸው ቂጥ እስከሚታይ ድረስ ይዘፍን ነበር፣ ሲዘል ነበር። ዛሬ ኢየሱስ ክርስቶስ መኖሩን አስታውሶ መጡ። ትላንትና የት ነበሩ? ትላንትና ኢየሱስ ክርስቶስ እዚህ ምድር ላይ አልነበረም።
ትላንትና ኢየሱስ ክርስቶስ እዛ ላይ መድረክ ላይ ወጥተሽ ስትነቃነቂ ጡጥሽ እስከሚታይ ድረስ ቅጥሽ እስከሚታይ ድረስ የነበርሽ። እስቲ አንድ ነገር ልጠይቃችሁ። ትላንትና ዘረኛ ያላችሁ፣ ትላንትና ኦሮሞ ከብት ያላችሁ፣ ትላንትና የኦሮሞ ጫማ ይገማል ያላችሁ፣ ትላንትና ይገማሉ ያላችሁት ዛሬ የኛ ስንነሳ፣ ዛሬ የኛ ይከበር ተብለን ስንነሳ ያስለቀሳችሁ፣ ጸጉር ያስቆረጣችሁ ምንድን ነው? ሼም እኮ ነው በእውነት። አረ እግዚአብሔርን እፈሩ እንጂ እፈሩ። ሲጀመር አብዛኛ ህዝባችን ተዋህዶ የብሔር ብሔረሰብ ነች። ተዋህዶ የሁላችንም ነች። በኦሮምኛ ይቀደስ ሲባል አብዳችኋል። በጉራጌኛ ሲቀደስ እያየን አይደል እንዴ? በትግረኛ ሲቀደስ እያየን አይደል? ምን ችግር አለው? በሀዲያም ከተቀደስ ምን ችግር አለው? ምንም ችግር የለውም እኮ። እናንተ ጋር ብቻ ነው ችግር ያለው። ያኖ እናንተ ያ ጅቦ አስቀምጣችሁ ንጉሳችሁን ያ ሰውዬ ሌባውን አስቀምጣችሁ ስለምታከብሩት በቃ ያ ሰውዬ ሌባ መሆኑ ራሱ አታውቁትም እናንተ። በቃ እሱ ተጋፍቶ ምን ብሎ ነው ያመጣው? ምኑ ነው የተጋፋው? የራሱን የሚወድ ሰው አልነበረም እንደምንልክ ለሱ ብላችሁ ነው እንደ ዛሬ አዘን ባዘን የለበሳችሁ። ለምን ቤተ ክርስቲያን ትላላችሁ? ለምን ለሱ አትለብሱም? ቤተ ክርስቲያን ስም አትጥሩ። በቃ የቤተ ክርስቲያን ስም አትጥሩ። ቅዱስ ገብርኤል ይድፋችሁ። የእውነት ነው የምላችሁ። ቅዱስ ገብርኤል ነጭ በነጭ ነው እንጂ የሚሆነው በጥቁር እንደዚህ አያምርበትም። የሱ ውለታ በዚህ አይወጣም። እኔ ኦሮሞ ተናጋሪ ነኝ፣ ግን በአማርኛ እያወራሁ ነው ያለሁት። ለምን ዘረኝነት ስለማልወድ። እናንተ ናችሁ ዘረኞች፣ ዘረኞች እናንተ ናችሁ፣ እኛ አይደለንም። እወቁ። በቃ ዘረኝነት ማን ጋር እንዳለ እወቁ፣ እኛ ጋር አይደለም። እስቲ አንድ ልጅ በኦሮምኛ ከአማራ ክልል በኦሮምኛ እስቲ ኮሜንት ጻፊ። በኦሮምኛ እስቲ አንድ ኮሜንት ጻፊ። አትችልም። ለምን የጋላ ነዋ። ትንቁ ነበረ። በጣም እኮ ነው የምትንቁን። አሁን ምን ተሰማችሁ? ምን ተፈጠረ? አሁን ደግሞ ሁሉም ተገልብጦ ኦሮምኛ ተናጋሪ እንደሚሆኑ ደግሞ አትጠራጠሩ። እቺ ቪዲዮ ላችሁ ሰምታችሁ አስቀምጡ። ትላንትና ኦሮሞች ከብት ብላችሁ እየተሳደባችሁት እነ ዮኒ ማኛ እና ከሌ ልላችሁ አልችልም፣ ብዙዎች ናችሁ። ግን ተመልሳችሁ ኦሮሞ እንደምትናገሩ ኦሮምኛ እንደምትናገሩ አትጠራጠሩ። ኦሮሞ ጀግና ነው። ኦሮሞ ተናግሮ ወደ ኋላ አይልም። ሲጀመር ምን አላችሁ? ምንም የላችሁ። ምኑን አይታችሁ? ለምን የሚመጣው ስለት የሚገባው ከኦሮሚያ ክልል ነው። ከውጭ ሀገር የሚመጣው ስለቱ በኦሮሚያ ስም ነው። ምን ታውቃላችሁ? ምንም አታውቁትም። ካሁን በኋላ ወደ ደህነት ስለምትቀየሩ ነው ያለቀሳችሁ። ቀድማችሁ ለክሶ ያሰኛችሁ። ማን አባት ነው የኛ ኢትዮጵያን ለማፍረስ ጽዮን እንገባለን ያለው? የትኛው አባት ነው እንደዚህ ብሎ የሚያስተምር? ኧረ በስመ አብ በሉ። ኧረ ጥሩ አይደለም። እኛ አንድነት ነው የምንፈልገው። ምን አለበት አንድነት ብትፈጥሩ? ምን አለበት የሰው ደም ከምታፈሱ፣ ሰውን አርዳቸው ፌሮ ላይ ከምታደርጉት ምን አለበት ሰላም ብፈጠር? ቤተ ክርስቲያን ከላላ አድርጋችሁ አትምጡ። ቤተ ክርስቲያን ምን አደረገች? ቤተ ክርስቲያን ማን ጠላት? ቤተ ክርስቲያንን ያላከብርም ማን ያለው? እምነት ሁለት ይሁን ያለው ማን ነው? ማንም አላለም። እናንተ ናችሁ ሰይማችሁ የመጣችሁት። ምን ሆናችኋል? ያማችኋል እንዴ? ሻጌ ሞልቷል። ጸጉርሽን ትቆረጫለሽ። ነገ ጧት ሻጌ መጥሽ እንትን ያለሽ ጎበዝ ከሆንሽ ለምን እንደዛው በምንድነው በመላጥነትሽ አትሄጂም? ጂጂክያ ተቆረጠች መታ ሻጌን አለበሰችው። እናንተ ሲጀመር ጸጉራችሁ አጫጭር ስለሆነ ነው የምትቆርጡት እንጂ ረጅም ጸጉር ያላችሁ ልጆች አልቆረጣችሁ።